ሰላም ከዜና ሀበሻና ሽፎን እንግዲህ በሳምንት መጥቻለሁ። የሚያማምሩበትን ቀሚሶች ይዤላችሁ መጥቻለሁ። ወደ ብትኖች ወደዚህኛው የምታምር ቆንጆ ልብስ ሄድላችሁ። የፈርጥ ልብስ ነች። እንደምታዩት ቁርጥ ፍርጥ ይባላል። በጣም ነው የሚያምረው። በቆንጆ ዲዛይን የተሰራች ልብስ ነች። ወደ ግሪን እና ወደ ሻይን ወርቀ ዘቦ ይሄዳል። ከለሩ ቀይ ከለሮች አሉት። ከለሮቹ እንግዲህ ባይናችሁ የምታዩት ነው። በጣም ነው የሚያምረው። አርቡም ሰፊ ነው። ሁለት አይመነ ነው። ዲዛይኑ አዲስ ነች። አዲስ የወጣች ልብስ ነች። በጣም የምታምር ቆንጆ ነች። በአምስት አርብ ከፈለጋችሁ በአምስት አርብ እናሸምንላችኋለን። ሁሌ እንደምነግራችሁ ነው። መነናችን ጽድት ብሎ የተሰራ ሁለት አይ መነን ነው። ነጠላው በጣም ትልቅ ነው። ቆንጆ ዲዛይን አላት። በወራጅ ቆንጆ አድርገን እንሰራላችኋለን። የሚያምር ከለር ሲሄድላችሁ መደቡ ወደ አብሽ ከለር ይሄዳል። በላይ ያሉት ከለሮች አሉት። በሶስት አይነት ከለር የተሸመነ ልብስ ነው። በጣም ነው የሚያምረው። እንደምታዩት ሙሉ ፈርጥ ነው። በእጃችሁ ትነኩት የፈርጥ ሽመና ነው። ትልቅ ነው። ጥለቱም ከፍ ይላል። እስካሁን ካሳየኋችሁ በቆንጆ ዲዛይን እንሰራላችኋለን። በጣም የሚያምር የሚያዘንጣችሁ ለፈለጋችሁት ፕሮግራም ብታዙት ምርድ የምትሉበት ልብስ ነው። በቆንጆ ዲዛይን በቆንጆ ስፌት ጥንቅቅ አድርገን እንሰራላችኋለን። ወይም ጎመኔ በምንለው ልብስ ሲሄድላችሁ የሚያምር ጎመኔ ከለር ነው። እንደምታዩት ድምቅ ምር የሚያደርጋችሁ መደቡ ደግሞ ነጭ አለው። የሚያማምሩ ነጭ ከለሮች አሉት። የሚያምር ዲዛይን ነው። እናንተ የመረጣችሁትን ላኩ። ሁሌ እንደምንነግራችሁ ቆንጆ አድርገን እንልክላችኋለን። ሰርተን ጥንቅቅ አድርገን በፈለጋችሁት ቀን እንልክላችኋለን። እናንተ እዘዙ። እችኛዋ ደግሞ የምታምር መደቧ በጥቁር የተሰራች ልብስ ነች። እንዴት እንደምታምር እያት። ከለሮቹ አገባቡ፣ እያንዳንዱ መስቀሎቹ ለልብሱ የሚያምር ውበት ሰጥቶታል። የምታምር ቆንጆ የምታዘንጣችሁ ልብስ ነች። ጥለቱ ሳይዝ መካከለኛ የሚባል ነው። በጣም የሚያምር ነው። ያንዳንዱ ነገር ጥንቅቅ ብሎ የተሰራ የሚያምር ልብስ ነው። አርቡ እንደምታዩት ትልቅ አርብ አለው። ሁለት አይን መነን ሁሌ እንደምነግራችሁ ስለ መነን እኛን ነግራችሁም ታውቃላችሁ። ይችን በቆንጆ ዲዛይን ቆንጆ አድርገን እንሰራላችኋለን። እናንተ የመረጣችሁት ዲዛይን ላኩልን። እችኛዋ ልብስ ሄድላችሁ። እችኛዋ ደግሞ ሌላኛዋ የምታምር ልብስ ነች። በቀጭን የተለመደችው አሁን በሰፊ ተሸምናለች። በጣም ነው የምታምረው። እንደምታዩት ወደ ግሪን ትሄዳለች። ስታዩት ከለሯ የተለያዩ ከለሮች ግን ውስጡ ገብቶለታል። እንደምታዩት ካሜራ ላይ በጣም ነው የሚያምረው። ሁሌ እንደምንነግራችሁ አርብ እቃው በጣም ትልቅ ነው። ስለዚህ በአራት አር ማንኛውም ሰው ቢያዝ ጥንቅቅ ብሎ ሰፊ ሆኖ የሚያምር ቆንጆ ልብስ ስለሚሆንላችሁ ይችንም እናንተ እዘዙን፣ ምረጡ። ስክሪንሽት እያደረጋችሁ ላኩልን። ቆንጆ አድርገን ሰርተን እንልክላችኋለን። ወደ ጎመኔ ልብስ ሄድላችሁ። የምታምር ጎመኔ ልብስ ነች። ቢጫ ከለሮች አሉት። 74 ቁጥር አለው። በቁጥር ስነግራችሁ በጣም የሚያምር ቆንጆ ልብስ ነው። አርቡ ሁሌ እንደምነግራችሁ ቆንጆ አርብ ነው፣ ግን በአራት አርብ የተዘጋጀች ነች። በአምስት አርብ ከፈለጋችሁ ሁሌ እንደምንነግራችሁ መሸመን ይቻላል። እናንተ ከፈለጋችሁ በአራት አርብ በቆንጆ ወራጅ አንገት ላይ ቀለል ያለ ከፈለጋችሁ ይሰራላችኋል። ሸፕ ዝርግፍ ሁሌ ታውቁታላችሁ እናንተ። በቆንጆ ዲዛይን ይሰራል። እናንተ እዘዙን፣ ጥንቅቅ አድርገን ሰርተን። ሌላኛዋ በ21 ቁጥር የተሰራች ልብስ ነች። ሰፋ ትላለች። ቅድም ካሳዩችሁ ሰፋ ትላለች። መደቡ ነጭ ወርቀ ዘቦ የተሰራች ልብስ ነች። የምታምር ቆንጆ ዲዛይን ነች። ለማንኛውም ሰው ይሆናል። ለቤተ እስራኤሎች፣ ለሙስሊም እህቶች፣ ለማንኛውም ሰው የምታሳምራችሁ ልብስ ነች። ከለሩ ደግሞ አንድ ከለር ሆኖ ግን የሚያምር ነው። ድምቅ ያለ ከለር ነው። 21 ቁጥር የሚያሳምራችሁ ልብስ ነው። አርቡን ይዙት እንዴት ሰፊ እንደሆነ። በአራት አርብ በጣም ሰፊ ሆኖ የሚያምር ቆንጆ ዲዛይን ነው የሚሆንላችሁ። እዘዙ፣ ደውሉ፣ እዘዙ። ወደዚችኛዋ ቆንጆ ልብስ ሄድላችሁ። እንግዲህ 21 ቁጥር እንለዋለን። የሚያምር ነው እና ወርቀ ዘብ አለው። ውስጡ የተወሰወሰ ወርቀ ዘብ አለው። ሲጋ ውስጡ ላይ ዳያመንዶች አሉት። የሚያማምሩ ዳያመንዶች። ልብሱ እንግዲህ ለማንኛውም ሰው የሚሆን ነው። ለሙስሊም እህቶቼ፣ ቤተ እስራኤል ላላችሁ እህቶቼ፣ ለማንኛችሁም የሚሆን አይነት ዲዛይን ነው። ጥለቱ ደግሞ መካከለኛ ጥለት ነው። ሰፊም አይባልም፣ መካከለኛ ጥለት ነው። የምታምር ልብስ ነች። ምረጧት፣ እዘዙ እንላለን። እዚህ ከላይ ፒች ከለሩ ነው የሚታይ። የሚያምር ፒች ከለር ነው። መደቡ ደግሞ በጣም በሚያምር ወርቀ ዘቦ ተሸምኗል። በጣም የሚያምር ልብስ ነው። ሰፋ ይላል። ጥለቱ ሰፋ ይላል። እስካሁን ካሳዩችሁ የሚያምር የሚያሳምራችሁ ቆንጆ አዲስ ልብስ ነው። ትወዱታላችሁ። እናንተ በፈለጋችሁት ፕሮግራም ማድረግ ይቻላል። እንዲሁ ደግሞ ቀሚስ አዘውትራችሁ ለምትለብሱ መሆን ይችላል። የግድ ቀጭን ቀሚስ ብቻ አይደለም ሁሌ የሚለበሰው። ቆንጆ ዲዛይን ይሰራላችኋል። እናንተ የመረጣችሁትን ስክሪንሽት እያደረጋችሁ ላኩልን፣ እንልክላችኋለን። አንድ ከለር ሆኖ የሚያምር እርሳስ ከለር ነው። እንደምታዩት የሚያምር ግን በወርቀ ዘቦ የተሰራ ነው። መደቡ ያበራል፣ ሻይን ያደርጋል። በደንብ ነው የሚያበራው።
በአንድ ከለር አይመስልም። ዲዛይኑ በጣም ነው የሚያምረው። እንግዲህ ይሄ አዲስ የተፖሰተና የሚያምር ቆንጆ ልብስ ነው። ትወዱታላችሁ፣ ያደምቃችኋል። የትም ቦታ ብትለብሱት የሚያደምቃችሁና የሚያሳምራችሁ ልብስ ነው። በቆንጆ ዲዛይን በቆንጆ ስፌት ጥንቅቅ አድርገን ሰርተን እንሰራላችኋለን ማለት ነው። ካሁን በፊት ይሄኛው አቮካዶ ከለሩ ነው። እንዴት እንደሚያምር ይሄ ልብስ በሶስት አይነት ከለር ተሰርቷል። በሁለት ቁጥር፣ በአቮካዶ ከለር፣ በግሪን ሌላም ከለሮች አሁን የተሸመኑ ነው። በጣም የሚያምር እና ሰው እየወደደው ያለው ልብስ ነው። በጣም ያምራል። በሶስት ኮከብ ሰርተንላቸዋል። በስድስትም አለ። በአምስት የተዘጋጀች ነች። እንዴት እንደምታምር ይዛት። መነኑ ደግሞ ከሁሉም በላይ መነኑ እንዴት እንደሚያምር ይዩት። ሁለታይ መነን ሆኖ ጽድት ያለ መነን፣ የሚያምር ቆንጆ መነን፣ ለስላሳ መነን ነው። ቆንጆ አድርገን ሰርተን እንልክላችኋለን። ወደዚህኛዋ ደግሞ ቆንጆ ቀጭን ልብስ ሄድላችሁ። እንዴት እንደምታምር ይላት። ቀጭን ሆና ግን በቃ እንዴት እንደምታምር በሚያምር ከለር በሚያምር ዲዛይን ፈርጡ ራሱ እንዴት እንደሚያምር ይት። ወርቀ ዘቦ በጣም ነው የሚያምረው። አይን የምትይዝ ከነ መነኑ ራሱ ወተት ነው የሚመስለው። ምትትሉ የተሰራ የሚያምር መነን ነው። በቆንጆ ዲዛይን እንሰራላችኋለን። በእጅ ጥልፍ ታሰሩ ትች ልብስ እንዴት እንደምታምር። እኔ በእጅ ጥልፍ ቢሰራ ነው ቀጭን ልብሶች የምወደው። በወራጅ በእጅ ጥልፍ ጊዜ ኖራችሁ ቢሰራ እንዴት እንደሚያምር በቆንጆ ዲዛይን ጥንቅቅ አድርገን ሰርተን በትልቅ ነጠላ 2 ከ20 በላይ ነው ነጠላ የምንሰራላችሁ። 2 ሜትር የሚባል ነጠላ የለም ከኛ ቤት። 2 ከ20 ነጠላ እንሰራላችኋለን። እንግዲህ ዛሬ ማሳያችሁ ቀጭን ቀሚሶች የትም ያላያችኋቸው የሚያምሩ ናቸው። 5 አርብ ናቸው። በጣም ነው የሚያምሩት። በጣም ደስ የሚል ዲዛይን ያላቸው፣ ለየት ያለ ዲዛይን ያላቸው የሚያምር 2 አይመነን። ቀጭን ሲሆን ብዙ ጊዜ ሰው 1 አይመነን ይመስላል፣ ግን በ2 አይመነን ነው የሚሰራው። የሚያምር ዲዛይን አለው። በሚያምር ይሄን በ4 አርብ ቢፈልግ በ4 አርብ ማድረግ ይቻላል። በ5 አርብ እናንተ ፈልጋችሁት፣ ግን በቆንጆ ዲዛይን እንሰራላችኋለን። ነጠላዋን እያት ደግሞ እንዴት እንደሚያምር ነጠላው በቆንጆ ዲዛይን የተሰራ ልብስ ነው። እናንተ ማዘዝ ብቻ የሚጠበቅባችሁ። እንዴት እንደምታምር ቆንጆ ልብስ ነች። በሰፊው አሳይቻችኋለሁ። ችኛዋ መካከለኛዋ ጥለት ነች። በእጀ ስነካው ራሱ ፈርጥ ነው የሚመስል። በእጀ ስነካው በጣም የሚያምር ሽመናው ይለያል። እስካሁን ከማሳያችሁ ሽመና ትለያለች። ሽመና በእጀ ስነካው ራሱ ፈርጥ የተተከለበት ነው የሚመስለው፣ ግን ሽመና ነው። በጣም ነው የሚያምረው። ውስጡን እዩት። ምንም አይነት ፈርስ የለውም። የሚያምር ቆንጆ ልብስ ነው። እናንተ ፈለጋችሁ ዲዛይን ይሰራል። ደስ የሚለው ደግሞ ይሄ ልብስ 5 አርብ ነው። በ5 አርብ እንዴት እንደሚያምር በቆንጆ መነን በቆንጆ ዲዛይን እንሰራላችኋል። ለዚህኛዋ ደግሞ የምታምር ልብስ ሄድላችሁ። በ3 ከለር የተሰራች ነች፣ ግን እንዴት እንደምታምር ይዋት። በቆንጆ ዲዛይን የተሰራች ልብስ ነች። በ5 አርብ ነው የተዘጋጀችው። 5 አርብ ነች ይዋት። በ5 አርብ ውስጡ ምንም አይነት ፈርስ የለውም። ፈርስ ሲኖረው ጫማችሁን ይጎትቷል ማለት ነው። በቆንጆ ዲዛይን በቆንጆ ከለር በቆንጆ መነን የተሰራች ልብስ ነች። እንዴት እንደምታምር ይላል። አንገት ላይ በቀጭንም ማሰራት ትችላላችሁ። በወራጅም ከፈለጋችሁ፣ ቀጭን ስለሆነ ለወራጅ በጣም ነው የሚመቸው። ነጠላውን እዩት። ቀጭን ቀሚስ ሲሆን ነጠላውና ቀሚሱ አይለይም፣ ተመሳሳይ የሚሆነው እንዴት እንደሚያምር እዩት። እምር ፍክት ያደርጋችኋል። አብሶ ቀሚስ እሁድ ለምትወዱ አዘውትራችሁ ቀሚስ ለምትለብሱ እንደዚህ አይነት ቀሚሶች አይሰለችም ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድ ዩቲዩብ ቤተሰቦቼ ሰላማችሁ ባላችሁበት ይብዛ። እንግዲህ ዛሬ ያቀረብኩላችሁ ቀሚሶች እነዚህን ይመስላሉ። የወደዳችሁትን ስክሪንሺት እያደረጋችሁ ላኩልን። ቆንጆ አድርገን ጥቅጥቅ አድርገን በሰዓቱ እናደርስላችኋለን። ሳምንት እስክንገናኝ ሰላም ቆዩ።